መጀመሪያ ፊደላት እዚህ ጋር እንደምታዩቸው ምንም ቅጥያ የላቸውም። ሁለተኛ ፊደላት እዚች ጋር ከጎን ቅጥያ ያላቸው። ሶስተኛ ፊደላትንም ካያችሁ ጫማ ይኖራቸዋል። አራተኛ ፊደላት ደግሞ እንደየፊደላቱ የመለያየት ባህሪ ያላቸው። አምስተኛ ፊደላት ይሄው ቀለበት አላቸው። ስድስተኛና ሰባተኛም እንደየፊደላቱ የራሳቸውን ቅርጽ ነው የሚይዙት። ማንኛውም በውስጥ መስመር መማር የሚፈልግ ሰው ካለ ደግሞ እዚህ ቪዲዮ ላይ በምናስቀምጥላችሁ ስልክ እዚህ ጋር በኢሞ በቴሌግራም በዋትስአፕ እየደወላችሁ በየትኛውም ሀገር ሆናችሁ መማር ትችላላችሁ። እስኪ ወደ ትምህርቱ ቤተሰቦች፣ ይቺኛዋ ሀ ነው የምትባለው። ይቺ እዚች ጋር የምታዩት ፊደል ይቺ ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ነ ኑ ኒ ና ኔ ን ኖ ኖ ን ኔ ና ኒ ኑ ነ ኘ ኙ ኚ ኛ ኘ ኝ ኞ ኞ ኚ ኘ ኛ ኚ ኙ ኘ ኘ። ኦኬ። እያንዳንዱን ፊደላት በደንብ የመጀመሪያ ፊደላትን፣ ሁለተኛ ፊደላት፣ ሶስተኛ ፊደላት፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ እያላችሁ በደንብ እየለያችሁ አጥኑ። ይሄ ቪዲዮ ደግሞ ተከታታይ ስለሆነ ከዚህ በፊት ያሉ 3 ቪዲዮዎችን አይታችሁ ይሄኛው አራተኛ ነው። ከዛ አምስተኛ፣ ስድስተኛ እያለ በክፍል ይቀጥል። በክፍል 5 እስከምንገናኝ መልካም ጊዜ ይሆንላችሁ። ድጋሜ ላስታውሳችሁ በየትኛውም ሀገር ሆናችሁ መማር ለምትፈልጉ እዚህ ጋር በምናስቀምጠው በኢሞ በቴሌግራም እና በዋትስአፕ አናግሩን። ይመቻችሁ።